ለማዘጋጀት ነው በዛም ለቫኬሽን ነው የመጣሁት currently የኖርኩ ያለሁት ዱባይ ነው እዚህ የመጣሁት ለቫኬሽን ነው I hope የሚገርም ቫኬሽን ያሳለፍን ነው ብያስባለሁ so far በጣም አሪፍ ነበር እኔ የመጀመሪያ ጊዜ ነው እዚህ ቦታ ስመጣ ስዊሚንግ ፑሉ ሌላ ታሪክ so ይሄና ይሄ የተለያየ ቪላ ነው ብለኛል አይደል ቀደም ስንመጣ ሁለቱ የተለያዩ ናቸው እዚህ ጋር የምታዩት እኔ ያስኩት ቪላ ነው ሙሉ ነው የምትይዘው ማለት ነው ሙሉ ቪላውን ያስኩት ኦኬ ከዛ ሌላኛው እንዳንተ ሌላ አለ ሁለት ሁለት ማለት ቶታል exactly ከዛ ዋና ስምጥ ነው ዋና almost ሜትር ከ90 ምናምን በጣም አሪፍ ስለዚህ እንዋኛለን ወይስ እንዴት ነው ግድ ነው መሞከር አለ እንደ ትሬደር እስቲ ህይወታችሁ ምን ይመስላል ቢሆን እንትን ላለን ሶ የየትኛው ሃይቅ እንደሆነ አላውቅም የቢሾፍቱ እንግዲህ አንዱ ሃይቅ ላይ ያለ ነው ቢሾፍቱ ሌክ የሚባለው ነው ኦኬ ቢሾፍቱ ሌክ ሶ ሪዞርቶች አሉ ማለት ነው እዚህ አካባቢ ብዙ ሪዞርቶች እዚህ አካባቢ ላይ አሉ በጣም እንደምታዩት ማውንቴን ቪው እና እዚህ ጋር የምታዩት what የኦሽን ቪው በጣም ያበደ ነው እና እኔ ከሚገርም ኢንሳይድ ያስታውሰኝ ኬፕ ታውን ነው ጆን እንትን ማለት ሳውዝ አፍሪካ ኬፕ ታውን ካፕስ ቤይ የሚባል ቦታ አለና ኢማጂን ጋይስ እዚህ ላይ የሚገራርሙ በዚህ አጋጣሚ ጋይስ እኔ ጆሃንስበርግ ቪዲዮ እየሰራው አጀሬ ለካ ኬፕ ታውን ነበር አላወኩም ነበር እሱም አንድ ጓደኛም እንተና ትሬን የሚያደርገው አብርሃም እሱም ነበር አጋጣሚ ሰው ቴክስት አድርጎኝ እኔ አብርሃም ነበር ያወራሁት አንተ እንዳለ ካላወኩ እንጂ ቀጥታ ኬፕ ታውን መምጣት ይችል ነበር ያለማወቅ ጉዳይ እስቲ ወደፊት እንዴ የሆነ ፕላን እናርክ አሪፍ ፕላን እስቲ ኮሜንት ላይ አሳውቁ እናረጋለን ውስጥ እንግባ መሰለኝ ውስጥ እንግባ ያው የወጣት ቤት የወጣት መቆያ ነው ላፕቶፕ ሊበዛ ይችላል ምናምን ኖርማል ነው ሶ ኖርማል ነገር ነው በስማ ኦኬ ጋይስ እዚህ ጋር ስንገባ ቢግ የሆነ ሊቪንግ ሩም አለ ደስ ከሚለው ነገር ምንድነው ከጓደኞቼ ጋር ነው የመጣሁት ስራ ለመስራት እንደዛም ትሬን ለማድረግ እዚሁ ገንዘብ እንሰራለን እዚሁ ስዊሚንግ እንሰራለን ከታች ጂም አለ አብረን የምንጫወትባቸው ጂም አለ ጠዋት እንሰራለን ጠዋት ላይ እንሰራለን ስለዚህ አናቋርጠውም ማታ አራት ምናምን ምን አለ አራት አለ ባርቢኪው አለ ሼፍም አለ ፕራይቬት ሼፍ ስለዚህ ቢገም ታይም ነው ያሳልፈን ያለው ቪውና ሳያችሁ ኢትዮጵያ ሌላ ታሪክ ማታ እንዴት ነው ደስ ይላል በጣም የሚያምረው በቃ ማታ ያለው እናሳያችኋለን ስንት ቤድሩም ነው ቤድሩሙ ኦልሞስት ወደ 3 ቤድሩም ነው ግን 6 ሰዎችና ከዛ በላይ የሚያዝ ይችላል ግን እኔ ጓደኞቼና እኔ አንድ ላይ ወደ 5 እንሆናለን ያው እዚህ ጋር ባዝሩም ነው ያለው ሌላ ቤድሩሞቹ እዚህ ጋር ናቸው ያሉት ሶስቱም እዚህ ጋር ናቸው ያሉት እዚህ ቢሾፍቱ አንድ ደስ ካለኝ ነገሮች ውስጥ አንዱ ምንድነው ሎክዲን ለማድረግ በጣም ይመቻል አዲስ አበባ ያለው ማለት ነው ያን ያክል ነበር ያ በአማርኛ ነገር እስቲ ሎኪን ያ በደንብ ስራ ላይ ፎከስ ለማድረግና ስፒድ ሎኪን እያለው ነበር የኢትዮጵያውን ስፒድ ፎከስ ለማድረግ በጣም እውነቱ ነው ፎከስ ለማድረግ ማሏሻችሁ እኔም በጣም በዚች አሁን ከመጣን ላይ ከአንድ ሁለት ሰዓት ሊሆነን ይችላል በዚች ደቂቃ ውስጥ ትንሽ ስራዎችን ሰርተናል እኔ እንኳን ማለት ያ እዚሁ ትንሽ ፎከስ ጸጥ ሲል አረ ግን ይጨንቃል አልኩት ከዛ ምን አረኩኝ አምሮዬ ኮምፒውተር ከፍቶ ምናምን ስራ መስራት ጀመርኩ ሳላውቀው ማለት ነው ሱ ፓርት አሪፍ ነው ቲቪ ምናምን ቢኖር ኖሮ በቃ ዛሬ ሞር ዲስትራክትድ ትሆናለህ ነው ቲቪ የለም ሞር ስራችን ላይ ነው ፎከስ የምናደርገው ምንድነው የጧት ሩቲናችን ተነስተን ስፖርት ወርክአውት እናደርጋለን ከዛ ሄልዚ ፉድ እዚህ እንበላለን ድጋሚ ወደ ስራ ያው ሉዝም ፕሮፊት ታረክ ትችላለህ ድጋሚ እዚህ ትዝናናለህ ያ በዚህ መልኩ ቢሾፍት እያሳለፍን ነው ማለት ነው እስቲ ዛሬ እንዴት ነበር ስራ ምን እያረጋችሁ ነበር ያላችሁት ምን አዲስ ነገር አለ ዛሬ ትሬድ እያደረኩ ነበረ this January ቀስ ያለ ወደ ትሬዲንግ የተቀላቀለ ነበር ምክንያቱም ዲሴምበር ረፍት ነው ስትል ሰምቻለሁ የሸራተን ፕሮግራሙ ጊዜ ያ ዲሴምበር ላይ ትሬድ እያደረኩ ነበርና ጃንዋሪ ላይ አሪፍ የማርኬት ሙቭመንቶች አሉ ቀስ ያለ ለመመለስ እያሰብን ነው ፕላስ ያው ቫኬሽን ላይ እንዳለ ሆኖ ማለት ነው ዱባይ ስኬት ድረስ ዛሬ ትሬድ ገብቼ ነበረ ያ currently አሪፍ ሙቪ ያደረገ ነው በስሞል ሎት ሳይዝ ነበር የገባሁት ከፍተው አይደለም የምትለው ሁሌም አክቲቭ ያየ ነው እንት የምትለው ያ አክቲቭሊ እከታተላለሁ ያው እዚህ ጋር እንደምታዩት ትሬድ የማደርገው ጎልድ ትሬድ ነው የገባሁት ኢንትሪ ፖይንት እዚህ ጋር ነው ጎልድ ማለት ወርቅ ነው ትሬድ የማደርገው ሁሌ እና የገባሁት ፖዚሽንም ደግሞ እዚህ ጋር እንደምታዩት ወደ $9,000 ፕሮፊት ፍሎት ያደረገ ነው ከዚህ በኋላ ያው ማርኬቱ ፈርስት ቴክ ፕሮፊቱን ሲነካ ፈርስት ክሎዝ አደርጋለሁ ከዛ በኋላ ብሬክ ኢቭን አደርጋለሁ ያ አሪፍ እየሄደ ነው የዛሬ ቀን ያው አዝኛር ለሚያወራኝ ያለው ማለት ነው እሺ አሁን ለማይገባው ሰው ጎልድ ነው ትሬድ ማድረገው ማለት ወርቅ ነው ትሬድ ማድረገው ስትል አዲስ ለሆነ ሰው ስለ ትሬድ ምንድን ላይክ በምን መንገድ ኤክስፕሌን ታደርግላችኋል ኦኬ ፎሬክስ ትሬዲንግ ማለት በጣም ትልቅ ኢንዱስትሪ ነው ዩኒቨርሲቲ ላይ ገብታችሁት እንደምትማሩትና ፎር ኤግዛምፕል እንደ ኢንጂነር እንደ ዶክተር መውሰድ ትችላላችሁ በጣም ኢዚ አይደለም ያው ትሬዲንግ ሲባል ሰዎች አካውንት መክፈት ዲፖዚት ማድረግና ባይና ሴል ማድረግ ይመስላችኋልና ከዛ ስቶፕ አውት ይሆናሉ
ቶሎ ሉዝ አድርገው። ግን በጣም ዴዲኬትድ ከሆናችሁና ከተማራችሁበት በጣም ብዙ አሴቶች አሉ። ለምሳሌ ከረንሲ ፔሮች አሉ፣ ጎልዶች አሉ። ለምሳሌ ኢሮን ከዩኤስዲ ጋር ፔር አድርገን ትሬድ ማድረግ እንችላለን። ጂቢፒ ዩኤስዲ አለ። አንዱን ከረንሲ ከአንዱ ከረንሲ ጋር እያጣመርን ነው ትሬድ የምናደርገው ማለት ነው። በዛ አንፃር ስፔሲፊካሊ ጎልድ አሁን ትሬድ ስታደርግ እንዴት ነው የምታደርገው? የጎልድ ዋጋ ወጣ ቀነሰ ነው ወይስ ምንድነው? ያ ስፔሲፊካሊ ጎልድን ትሬድ ሳደርግ ጎልድን ከዩኤስዲ ጋር ነው ፔሪዮ ነው ማለት ነው። ስለዚህ የዩኤስዲ ከረንሲ ሞር ስትሮንግ በሆነ ቁጥር ጎልድ ይወርዳል። አሁን ደግሞ የጎልድ ፕራይስ እየወጣ ነው አሁን የምንመለከተው። ያ ማለት ዩኤስዲ ስትሮንግ ሉዝ እያደረገ ነው። ስለዚህ ይህንን ግን እኛ የምናውቅበት አናላይቲክስ አለ። ያ ማለት ትሬዱን ከመግባቴ በፊት ቴክኒካል አናላይሲስ አለ የምጠቀመው፣ ዳታ አናላይሲስ ሰራለው በምጠቀመው ስትራቴጂ። እንደዛም ደግሞ ፈንዳሜንታል አናላይሲስ ደግሞ አለ። ኒውሶች ብሉምበርግ ላይ እና ማይፌክስ ቡክ የሚባል አለ ለኒውስ የምጠቀመው። እዛ ላይ ገብቼ ለምሳሌ እንትን ዋጋ ረከሰ ምናምን ዜና ሲወጣ ነው ወይስ ምንድነው? አሁን ለምሳሌ ኢንተረስት ሬት ሲጨምር ሲሆን፣ አሁን ለምሳሌ ጦርነት ሊኖር ይችላል። የዛኔ በጣም ሰዎች ገንዘባቸውን በጎልድ ሪዘርቭ ማድረግ ሲጀምሩና በዩኤስዲያቸው ወደ ጎልድ ሲቀይሩት የጎልድ ፕራይስ ሞር ስትሮንገር እየሆነ መጣ ማለት ነው። ምን እናድርግ? አክቲቪቲዎች አሉ። ቴኒስ ምናምን መጫወት እንችላለን። ሳሙናም አለ ማየት እንችላለን። በዛው ሳውና አለ አይደል? ውሎ ከኤክሲ ጋር በቢሾፍቱ ያዘው ጂም ነው። ያ እዚህ ጋር ሳይክሊንግ አለ፣ ዋኪንግ አለ። ፕላስ ደግሞ እንዴት ነው ቴኒስ ላይ እንዴት ነሽ? ትችላለህ አንተ? ኧረ አልችልም። እንያቸው። ኦኬ ስንጮት እዚህ ጋር ዳኛ እዚህ ይቀመጣል ማለት ነው። ዳኛ እዚህ ሳሙና አለ። ዋው! በዚህ አጋጣሚ የዚህ ቤት ባለቤቶች፣ የዚህ ቤት አከራዮች ከኛ ጋር መስራት ከፈለጋችሁ ይሄ ቪዲዮ ስፖንሰር አይደለም። ልጁ በጣም ብዙ ወራ ወጥቶበታል። ስለዚህ ቀጥታ የኛን ኮንታክት አድርጉ። ኢንስታግራም፣ ቲክቶክ እና ቴሌግራም ላይ ደግሞ ኮሜንት ላይ አሳውቁን። ሌሎች ሰዎችንም የኛን የጃኒ ፋሚሊ ወደዚህ ማምጣት እንችላለን። ለአሁን ስፖንሰር አይደለንም። ስለዚህ ልጁ ብሩን ጨርሶ ተከራይቶ፣ ግን በጣም አሪፍ ቤት ነው። ሳላደንቃችሁ ማለፍ አልፈልግም። ጊቭስ ኦፍ በጣም ሙሉ የቤቨርሊ ነገር ባይኖረውም ቪው ምናምን ውስጡ በጣም ያበረ ነው። በተለይ ደግሞ ቲቪ ምናምን ቢኖረው ደግሞ ለሌላ ሰው ያበረ ነው። በጣም ነው የሚያምረው። ከዚህ ጋር ወደዚህ ስትመጣ ይሄ ግሪን ኤሪያው ማለት ነው። እዚህ ጋር የተወሰነ ወርክአውት መስራት የምፈልግ ከሆነ በጣም ደስ የሚል ፕሌስ አለ። ይሄ የሚገርም ስፖርት ደስ ይላል። በጣም ደስ ይላል። እንዴት ነው ግን በዚህ አጋጣሚ ስፒድ ስትሪም አይተዋላ እና ምን ያህል ዓለም እንደተደመመ አይታል በኢትዮጵያ። እስቲ ከመጣህ በኋላ ያለው ነገር እንዴት ነው? ለስንት ጊዜ ነበር የመጣው? ስንት ጊዜ ቆየህ? እንዴት አያት ኢትዮጵያ? ኦልሞስት እኔ አንድ ወር ነው የሆነኝ እዚህ። ከአንድ አመት በፊት ነው እዚህ የመጣሁት እና በአመት ውስጥ የሚገርም ለውጥ ነው ያየሁት። ኢቭን እዚህ እንድቆይ ካስደረገኝ ነገሮች ውስጥ አንዱ ራሱ ይሄ አሁን ላይ መንገዶቹ መስተካከላቸው፣ የኮሪደር ልማቱ አለ። ፕላስ ደግሞ አሪፍ ፕሌስ